እንዴት ነው ኒውክሌር የሚሆነው የሚለውን እንመልከት። እንግዲህ ይሄ ሁሉ ታሪክ የሚጀምረው በ1905 ዓመተ ምህረት ነው። አንድ ሰው አንድ ወረቀት ላይ ዓለምን ለዘላለም የሚቀይር አጭር ቀመር ጻፈ። ቀመሯ በጣም ትንሽ ናት፣ ግን ዓለምን ዛሬ ድረስ ጭምር የምትቀይር ሆነች። እንደምታስታውሱት አልባከርኪ በነበረኝ የኒውክሌር ሙዚየም ላይ ይህንን ቀመር አንስቸው አውርተንበት ነበር። ይኸውም ሳይንቲስቱ አልበርት አንስታይን የጻፈው ቀመር ነው፣ E=mc² የሚለው። የዚህ ሁሉ ዋሻ መገንባት በአሜሪካም ሆነ በተለያዩ የዓለም ጫፎችም የሚገኙ የኒውክሌር ማብላዮች ሁሉ እንዲገነቡ ምክንያት የሆነው ይሄ ቀመር መነሻነት ነበር። ስለዚህ እስኪ E=mc² ተንትነን እያንዳንዱ ወደ ኬሚካላዊ ሂደት የሚቀየርበትን ሁኔታ እንመልከት። እንደምታዩት ቀመሩ ላይ E የምትወክለው ኢነርጂን ነው ወይም ኃይልን ትወክላለች። M ደግሞ ማስን ወይም ደግሞ መጠነቁስን ይወክላል ማለት ነው። ሌላኛው C የምንለው ነው። እንግዲህ ዋናው C ላይ ነው፣ ስፒድ ኦፍ ላይት ወይም ደግሞ የብርሃን ፍጥነት ማለት ነው። የነገሩ ሚስጥር ያለው እንግዲህ C ላይ ነው። የብርሃን ፍጥነት በራሱ እጅግ በጣም ፈጣን ነው። እንደምታውቁት የብርሃን ፍጥነት በሰከንድ 300,000 ኪሎ ሜትር ይምዘገዘጋል። አንስታይን ግን ቀመሩ ላይ ምን አለ? C² ሲል አስቀምጦታል። ወይም ደግሞ የብርሃንን ፍጥነት ሲባዛ በራሱ እንደማለት ነው ያስቀመጠው። ይህ ውጤት ደግሞ አእምሮን የሚያዞር ግዙፍ ቁጥር ይሰጠናል ማለት ነው። ይሄ ምን ማለት ነው? በጣም እጅግ በጣም ጥቂት የምትባል ክብደት በዚህ ግዙፍ የብርሃን ፍጥነት ስትባዛ የሚሰጠው ኃይል ወይም ኢነርጂ ምድርን ያንቀጠቅጣል እንደማለት ነው። አንስታይን ይህንን ሲጽፍ መልእክቱ አንድ ነበር፣ ቁስ ማለት የታመቀ ኃይል ወይም ኢነርጂ ነው። አንድ ፍኝ የምታክል ዩራኒየም ውስጥ አንድን ከተማ አመድ የማድረግ ኃይል ተደብቆ አለ የሚለውን ነው በተዘዋዋሪ እየነገረ ያለው። ነገር ግን ያንን የታመቀ ኃይል እንዴት እናውጣው፣ ቁልፉ የት ነው የሚለው አንስታይን ቀመሩ ብቻ ነው የሰጠው። ከዛ ውጪ ያደረገው ነገር የለም። ቀመሩን በመጠቀም ግን በጣም በርካታ ሳይንቲስቶች ብዙ ውጣ ውረድ አድርገዋል። እንግዲህ እሱ ረሲፒውን ሰጠው። ከዛ በኋላ ደግሞ ሳይንቲስቶቹ እንዲህ ያለ የኒውክሌር ማብራያ ደግሞ ለዚያ ቀመር ኪችን እንደማለት ነው። እሱ ረሲፒውን ሰጠ። እንደዚህ አይነት ወጥ ቤት ገንብተው ሳይንቲስቶቹ ደግሞ እሱ ባለው ቀመር መሰረት ያችን ትንሽ የዩራኒየም ቅንጣት ሰንጥቀው ውስጡ ያለውን ግዙፍ ኢነርጂ ለቀቁት። ይህ ሂደት ደግሞ ኒውክሌር ፊውዥን ይባላል። እስቲ ወደ ዋናው ጉዳይ እንግባና እያንዳንዱ ሂደት ላይ ምን በምን ላይ ሲደረግ ምን እንደሚከሰት ደግሞ እንየው። እዚህ ጋር ዋናው የምናነሳው ነገር አተም ነው። ሁላችንም ትምህርት ቤት እያለን እንደተማርነው አተም በዚች ዓለም ላይ ያለ ነገር ሁሉ የተሰራው ከእርሱ ነው፣ ከአተም ሁሉም ነገር። ስለዚህም አተም ልክ እንደ ፀሐይ ስርዓት የራሱ የሆነ ስርዓት አለው። መሃል ላይ ኒውክለስ የሚባል አስኳል ሲኖረው በዙሪያው ደግሞ ኤሌክትሮኖች አሉ ማለት ነው። ነገር ግን የኒውክሌር ኃይል የሚመነጨው ከውጭው ኤሌክትሮን አይደለም። ጨዋታው ያለው እዛች መሃል ላይ ባለችው በጣም ጠጣርና ጥብቅ በሆነችው ኒውክለስ ውስጥ ነው። ያንን የኒውክለስ ጥብቅ ቁልፍ ደግሞ መስበር ሲቻል የምድርን መልክ የሚቀይር ጉልበት ከዛች ውስጥ ይወጣል። ይሄ በጣም አስገራሚና ተአምራዊ ሂደት ነው። ይህ ሂደት እንግዲህ የኒውክሌር ፊውዥን በማለት እንጠራዋለን። እንደዚህ ያለው ዋሻ በአሜሪካም በተለያየም ዓለም ያሉ የኒውክሌር ማብላዮች በግልጽም በድብቅም ያሉት የሚሰሩት ሂደት ይሄንን ነው። እስቲ ወደ ውስጥ ደግሞ እንግባ። በዚህ ሂደት ውስጥ ሁለት ዋና ተዋናዮች አሉ። የመጀመሪያው ዩራኒየም ነው ስንለው እንደነበረው። ዩራኒየም በተፈጥሮ ውስጥ ከሚገኙ ንጥረ ነገሮች ሁሉ ከባድ ወይም the heaviest የምንለው ነው። ለምን? ምክንያቱም ኒውክለስ ውስጥ እጅግ በጣም ብዙ ፕሮቶኖችና ኒውትሮኖች ተጨናንቀው ተቀምጠዋል። ልክ ጠባብ ክፍል ውስጥ ተጨናንቀው እንደተቀመጡ ሰዎች አስቡት። ሁሉም ለመውጣት የሚገፋፉ አይነት ብዙ ሰዎች አንድ ጠባብ ክፍል ውስጥ። ዩራኒየምም በተፈጥሮ እንደዛ ነው። አልመች ብሎት ሊፈነዳ የተዘጋጀ ባሩድ እንደማለት ነው። በቃ ታምቋል ውስጡ፣ ሁሉም መውጣት ይገፋፋል። ሁለተኛው ተዋናይ ደግሞ ኒውትሮን የምንለው ነው። ኒውትሮን ደግሞ የዚህ ድራማ ጀማሪ ልንለው እንችላለን። እርሱ ልክ እንደተተኮሰ ጥይት ነው። ምንም አይነት የኤሌክትሪክ ቻርጅ ስለሌለው የዩራኒየምን መከላከያ አጥር ጥሶ እምብርት ድረስ በመግባት ይሰብረዋል። ሂደቱ የሚጀምረው እንግዲህ እዚህ ጋር ነው። አንዲት ኒውትሮን ተተኮሰና የዩራኒየሙን ልብ መታው ወይም ኒውክለሱን መታች ማለት ነው። ዩራኒየሙ እንግዲህ ቀድሞውንም ተጨናንቆ ስለነበረ ይቺ ተጨማሪ ኒውትሮን ስትመጣበት መቋቋም አይችልም። ስለዚህ ሚዛኑን ይስትና ብን ብሎ ፈንድቶ ለሁለት ይከፈላል። ይህ ለሁለት ሲከፈል የሚፈጠረው ነገር ደግሞ ተአምር ነው። አንደኛ
እጅግ በጣም ከፍተኛ ሙቀት ወይም ሄቪ ኢነርጂ ይለቀቃል። ሁለተኛውና ይሄኛው በጣም ወሳኝ ነው። ያ የተመታው ዩራኒየም ሲሰነጠቅ በውስጡ የነበሩ 2 ወይም 3 ተጨማሪ ኒውትሮኖችን ይተፋል ማለት ነው። እነዚህ አዳዲስ ኒውትሮኖች ደግሞ ልብ በሉልኝ የጨዋታው ቀማኞች ይሆናሉ ማለት ነው። ዩራኒየሙ ሲሰነጠቅ 3 አዳዲስ ኒውትሮኖችን ይተፋል። ታዲያ እነዚህ 3 ኒውትሮኖች ዝም ብለው አይቀመጡ። በከፍተኛ ፍጥነት ይበሩና አጠገባቸው ያገኘውን ሌላ ዩራኒየም ይመታሉ። አሁን ምን ተፈጠረ ማለት ነው? አንዱ ሲመታ 3 ኒውትሮን ይወጣል። የወጡት 3 ኒውትሮኖች ደግሞ ሌሎች 3 ዩራኒየሞችን ሲመቱ 9 ኒውትሮኖች ይወጣሉ ማለት ነው። አስቡት፣ 9ኙ ሲመቱ 27፣ 27ቱ ሲመቱ 81 እያለ በሰከንዶች ውስጥ ይውላችሁ በሰከንድና በማይክሮ ሰከንዶች ውስጥ በሚሊዮን የሚቆጠሩ ዩራኒየሞች በአንድ ጊዜ ይለቀቃሉ ወይም ይፈነዳሉ። ይህ ሂደት እንግዲህ ቼን ሪአክሽን ወይም ደግሞ የሰንሰለት ምላሽ የምንለው ነው። ይህ ሂደት እንግዲህ ቁጥጥር ካልተደረገበት ምን ይሆናል ማለት ነው? መልሱ ቀላል ነው። አቶሚክ ፈንጂ ይሆናል ማለት ነው። ሂሮሺማና ነጋሳኪ ላይ ከዚህ ቀደም ወደ ጃፓን በነበረኝ ጉብኝት እንዳሳየኋችሁ እነዚያ ከተሞችም የነደዱት በዚሁ ሂደት አማካኝነት ነው። በአንድ ማይክሮ ሰከንድ ውስጥ ይህ ሁሉ ኃይል ሲለቀቅ ከተማን የማንደድ አቅም አለው። እንግዲህ ኬሚካላዊ ሂደቱ ይሄ ነው። ግን እኛ አሁን ያለነው የኒውክሌር ማብላያ ውስጥም ሆነ በሌሎች ዓለማት በሚገኙ የኒውክሌር ማብላያዎች ውስጥ የሚደረገው ነገር ፈንጂ ማፈንዳት አይደለም፣ ኃይሉን መቆጣጠር ነው። አሁን የተፈጠረው ኃይል አለ፣ ተቆጣጥሮ አምቆ ማቆየት ነው ዋናው ነገር። ትልቁም ከባዱም ስራ የሚጀምረው ከዚህ በኋላ ነው። ይህን ደግሞ መቆጣጠሪያ ዘንጎችና ግራፋይት እንላቸዋለን፣ እንደምታዩት እዚህ ላይ ማለት ነው። ስለዚህ የመጀመሪያው ፍጥነቱን መግራት ወይም መቀነስ ነው። ዩራኒየም ሲሰነጠቅ የሚወጡት ኒውትሮኖች በጣም ፈጣን ናቸው። በጣም ከመፍጠናቸው የተነሳ ያው ሌላውን ዩራኒየም ራሱ ሳያገኙት ሹልክ ብለው ሊያልፉ ሁሉ ይችላሉ። ስለዚህ ፍጥነታቸውን መቀነስ የግድ ነው። ለዚህ ነው ግራፋይት የምንለው ነገር እዚህ ጋር የሚመጣው። ግራፋይት እንግዲህ እነዚህ ኒውትሮኖች በውስጣቸው ሲያልፉ ፍጥነታቸውን አቀዝቅዞ ኢላማቸውን እንዲመቱ የሚያደርጋቸው እሱ ነው። ግራፋይት የኒውትሮን ፍሬን እንደማለት ነው። ሌላኛው ደግሞ መዋጥ ጭምር አለበት። እንግዲህ በዚህ ከፍተኛ በሆነ ኃይል ውስጥ ፍጥነቱ ከጨመረና ሙቀቱ ካየለ ደግሞ ፈንጂ እንዳይሆን ያሰጋል። ስለዚህ ፈንጂ እንዳይሆን ገድበው የሚያቆሙት ደግሞ እዚህ ጋር ኮንትሮል ሮድስ ወይም የመቆጣጠሪያ ዘንጎች የሚሏቸው አሉ። እነዚህ ዘንጎች ደግሞ በተለየ ብረት ወይም እንደ ቦሮን ወይም ደግሞ እንደ ካድሚየም ካሉ የሚሰሩ ዘንጎች ናቸው። ባህሪያቸው ምንድነው? ኒውትሮንን እንደ ስፖንጅ የመዋጥ አቅም አላቸው። ስለዚህ ሪአክሽኑ በጣም ሲግል ወይም ደግሞ ኦፕሬተሮቹ እነዚህን ዘንጎች ወደ ጉድጓድ ውስጥ ሲዶሏቸው ዘንጎቹ ኒውትሮኖችን ስለሚውጧቸው ዩራኒየሙን የሚመታው ይጠፋል ማለት ነው። እንግዲህ በዚያ ቅጽበት ሰንሰለቱ ይበጠሳል፣ ሪአክሽኑም ይቆማል ማለት ነው። ልክ እሳት ውሃ ላይ እንደማፍሰስ ማለት ነው። እንግዲህ ኒውክሌር ለሰላማዊ አገልግሎት መዋል ይችላል፣ ኢነርጂ ለማመንጨት እንዲሁም ለሕክምና፣ ለተለያየ ጉዳይ የኒውክሌር ኃይል ለመዋል ይችላል። ዋናው ደግሞ ለጦርነትም ያውሉታል። እንግዲህ እዚህ ጋር የምናየው ተፈጥሮ ላይ የሚገኘው ዩራኒየም አብዛኛው ዩራኒየም -238 የሚባል ነው። ይሄኛው ለፈንጂ አይሆንም። ለፈንጂ የሚሆነው ዩራኒየም -235 የሚባለው ነው። እሱ ደግሞ በጣም አደገኛ ነው። ሳይንቲስቶቹ ግን አንድ ዘዴ ያገኛሉ። በሪአክተር ውስጥ ዩራኒየም -238ን በኒውትሮን ሲደበድቡት ይሰነጠቅም። ይልቁንስ ኒውትሮኑን ይውጠውና ባህሪውን ይቀይራል፣ ወደ ሌላ ንጥረ ነገርነት ይቀየራል። ይሄም ደግሞ ስሙ ፕሉቶኒየም -239 እያልን እንጠራዋለን። ይህ ሂደት ልክ እንደ ጥንቶቹ አልኬሚስቶች ብረትን ወደ ወርቅ የመቀየር አይነት ነው። እዚህ ግን ዩራኒየም ወደ ፕሉቶኒየም ይቀየራል። ፕሉቶኒየም ለምን ተፈለገ ስንል ለኒውክሌር ፈንጂ ስራ ከዩራኒየም ይልቅ እጅግ በጣም ኃይለኛና ለመስራት የቀለለና አውዳሚ ስለሆነ ነው። ስለዚህም እንግዲህ እንዲህ ያሉ የኒውክሌር ማብላያዎች ውስጥ የሚካሄደው ይሄ ነው። ሙቀቱን እንደ ተረፈ ምርት እየጣለ ዋና ምርቱን ወይም ፕሉቶኒየምን ማብሰልና ማብላላት ነበር። ታዲያ ቴክኖሎጂው በጣም ድንቅ ነው፣ ጥበቡም ረቂቅ ነው። ነገር ግን ዓላማው እጅግ በጣም አስፈሪ ነው። በዚህ ሁሉ ኬሚካላዊ ውስብስብ የአሰራር ሂደት ምናልባት የማፈትለክ ነገር ቢፈጠር እጅግ ከፍተኛ የሆነ ዳሜጅ ያመጣል። ስለዚህ በከፍተኛ ጥንቃቄ ነው የሚመረተው። ካያችኋቸውም ብዙ ጊዜ የኒውክሌር ማብላያ ጣቢያዎች ሲገነቡ
ግንባቸው በራሱ በጣም ሰፊ ሌየር ነው የሚኖረው። እንግዲህ ስለ ኒውክሌር አደገኛነት ይህንን ያክል ካለን ኒውክሌር ደግሞ ለሰው ልጅ እጅግ በጣም ዘርፈ ብዙ ጥቅም ይሰጣል ሲባል እንሰማለን። በተለይ ደግሞ የተለያዩ ሀገራት መንግስታት ኒውክሌርን ለሰላማዊ አገልግሎት ነው የምትጠቀመው ሲሉ እንሰማለን።